ሰላም ሰላም ፋሚሊስ እንዴት ናችሁ? እንዴት ቆያችሁ? ዛሬም እንግዲህ ቴካቦች ነን። እንግዲህ ዛሬም ባበደ ቪዲዮ ተመልሰናል። እንግዲህ ቴሌግራም ቻናላችን ላይ ስንፖስትላችሁ የነበረውን እንግዲህ ኢንተርሊንክን በተመለከተ አዳዲስ ነገሮች ይዘን መጥተናል ማለት ነው። ዛሬ እንግዲህ ኢንተርሊንክን ከኔ ጋር አብራችሁ ለጀመራችሁ እንግዲህ ኮንግራጁሌሽን ብያለሁ። ዊች ኢዝ ምን ለማለት ፈልጌ ነው? ኢንተርሊንክ አምባሳደር ላይ የተመዘገባችሁ ወይም አፕላይ አድርጋችሁ ከነበረ እንግዲህ ከስር ቴሌግራም ቻናሌ ላይ የኢንተርሊንክ አምባሳደሮች የተመረጡበትን ሊንክ ድሮፕ አደርግላችኋለሁ ማለት ነው። ወይም እዚሁ ኮሜንት ስር አስቀምጥላችኋለሁ ማለት ነው። ከተመረጣችሁ ወይም ሰሌክትድ ከሆናችሁ እንግዲህ ኮንግራ ብያለሁ። እንግዲህ በእኔ በኩል እንደምታዩት እዚህ ጋር ኤሊጀብል ሆኛለሁ ማለት ነው። ለኢንተርሊንክ አምባሳደር ፕሮግራም ተመርጫለሁ ማለት ነው። ከኢትዮጵያ በጣም ብዙ ልጆች አሉ እንግዲህ ያየሁት በታየር 1 በታየር 2 ታየር 3 ላይ የተመረጡ በጣም ብዙ ሰዎች አሉ። ደስ ብሎኛል፣ እንኳን ደስ አለን ለማለት ነው። እንግዲህ ኢንተርሊንክን እንግዲህ ቴሌግራም ላይ ፖስት ችላችሁ ላልጀመራችሁ ደግሞ እንዴት መጀመር እንደምትችሉ እዚህ ጋር አሳያችኋለሁ ማለት ነው። በቅርቡ እንግዲህ የማይኒንግ እንትኖቹን እየቀነሱ ስለሚሄድ ምናምን ነገር በጊዜ ብንጠቀሙ መልካም ነው ብዬ አስባለሁ። እንግዲህ ኢንተርሊንክን ለመጀመር ምንድነው የሚያስፈልገን? ያው ኢሜይል አድሬስ እና ፌስ አይዲ ነው ማለት ነው። ሌላ ምንም ነገር አይፈልጉም። ምናልባት ግን ወደፊት ኤክስቼንጅ ፕላትፎርም ኤክስቼንጅ ፕላትፎርም ዴቨሎፕ አድርገው ሆስት የማድረግ ሀሳቡ አላቸው እና ምናልባት የዛኔ ግን የኤክስቼንጁን ቬሪፊኬሽን ለማለፍ ምን ያስፈልገናል? ምናልባት ፓስፖርት፣ መታወቂያ ወይም መንጃ ፈቃድ ሊያስፈልገን ይችላል። ቬሪፋይድ የሆነ ኤክስቼንጅ አካውንት እንዲኖረን ማለት ነው። እሱን በቀጣይ የምንሄድበት ይሆናል። ለጊዜው ግን እንዴት እንደምንሰራ እናያለን ማለት ነው። በቀጥታ እንግዲህ ወደ ኢንተርሊንክን እንዴት ጭነን እንዴት እንሰራለን የሚለውን አብረን እናያለን ማለት ነው። ስለዚህ እንግዲህ በቀጥታ ወደ ስልካችን እንሄድና ያው እንደየአጠቃቀማችን ይሆናል። ያው የአንድሮይዶች አንድሮይድ አፕ ስቶር ላይ ፕሌይ ስቶር ላይ ታገኙታላችሁ አፑን። ለአይፎን ተጠቃሚዎች ደግሞ አፕ ስቶር ላይ አፕሊኬሽኑ ይገኛል ማለት ነው። እኛ በቀጥታ ወደ ቴሌግራም ቻናላችን እንሄድና ምን እናደርጋለን? ሎጊን እናድርገን ዳውንሎድ የምትለዋን በተን በመጫን ወደ እንትኑ እንገባለን ማለት ዳውንሎድ እናደርጋለን ማለት ነው። ስለዚህ እንግዲህ እዚህ ጋር ከመጣን በኋላ ቴሌግራም ቻናል ላይ ከገባችሁ በኋላ ወይም ደግሞ ፕሌይ ስቶር ላይ ገብታችሁ ዳውንሎድ ታደርጉታላችሁ ማለት ነው። ስለዚህ እኔ በቀጥታ ዳውንሎድ የሚለውን ሊንክ ስነካ ወደ ፕሌይ ስቶር ይወስደኛል ማለት ነው። እዚህ ጋር ኢንተርሊንክ ኔትወርክ ይላል። ከዛ ኢንተርሊንክ ላፕስ ኢንክ ስለሚል ይችኛውን ኢንስቶል እንለዋለን ማለት ነው። ዳውንሎድ ለማድረግ የተወሰነ ደቂቃ ይፈጅበታል። እሷን እንግዲህ ዳውንሎድ አድርጎ እስከሚጨርስ እንጠብቃለን ማለት ነው። እሺ እንግዲህ አሁን ዳውንሎድ አድርጎ ጨርሶልናል ማለት ነው። ስለዚህ በቀጥታ ኦፕን እንለውና ቀጣይ ያሉትን ነገሮች አብረን እናያለን ማለት ነው። ልክ ሲከፍትልን እንደዚህ አይነት ኢንተርፌስ እናገኛለን ማለት ነው። ይሄንን ኢንተርፌስ ካገኘን በኋላ የመጀመሪያችን ጊዜ ስለሆነ ሳይን አፕ እያደረግን ስለሆነ ጌት ስታርትድ ነው። እንግዲህ ከዛ ቀጣይ የምናገኘው ይሄን ይመስላል ማለት ነው። ከዛ እዚች ጋር ሳይን አፕ እንላታለን። ሳይን አፕ ስንለው እንግዲህ ኢንተርሊንክ አይዲያችሁን አስገቡ ይለናል። ስለዚህ እኛ የምንፈልገው ኢንተርሊንክ አይዲ እናስገባለን ማለት ነው። ኮንቲኒው ስንለው ድጋሚ አስገብታችሁ ኮንፈርም አድርጉት ይላል። ስለዚህ ድጋሚ እናስገባለታለን ማለት ነው። ስለዚህ ኮንቲኒው እንለዋለን ማለት ነው።
ድገሙት ይለናል። አሁንም ድጋሚ እናስገባለታለን ማለት ነው። ከዛ ሳይን አፕ ስንለው በምን ሳይን አፕ ላደርግላችሁ ይላል። ስለዚህ እኔ በቴሌግራም ሳይን አፕ እንዲያደርግልኝ ስለምፈልግ በቴሌግራም እለዋለሁ። ከዛ ኮኔክት አድርገኝ ይለኛል። ኮኔክት እንዲያደርግ እፈቅድለታለሁ ማለት ነው። እናንተ በጂሜል አካውንታችሁም በኢሜይል አካውንታችሁም በፊስም ሳይን ኢን እንዲያደርግ ማድረግ ትችላላችሁ ማለት ነው። ከዛ እንግዲህ ወደ እነሱ ቦት ይወስደናል ማለት ነው። ቦታቸው ላይ ከገባን በኋላ እንግዲህ ሰብስክሪፕሽን ኦፍ ዘ ቻናል ውስጥ ሰብስክሪፕሽን እንድናደርግ እንትን ይለናል ማለት ነው። ጆይን እንለውና እንመለሳለን ማለት ነው። ከዛ እዚህ ጋር ኦፕን ኢንተርሊንክ አፕ እንለዋለን። ከዛ ሪዳይሬክት ያደርጎ ወደ ኢንተርሊንክ ወደ አፑ ያመጣናል ማለት ነው። ከዛ መልሶ ጌት ስታርትድ እንለውና ሎጊን አድርግ ነው የሚለን። ከዛ ሎጊን እናደርጋለን ማለት ከዛ የቅድሟን አይዲ እናስገባለን ማለት ነው። ከዛ አውተንቲኬት እንድናደርግ ይጠይቀናል። አውተንቲኬት አደረኩት ማለት ነው። ከዛ እኔ ኮንፈርም እለዋለሁ። ከዛ ኦልሬዲ ሎጊን ሜተዴ በቴሌግራም ነው። ስለዚህ ይሄንን እመርጥለታለሁ። ከዛ ወደ ቴሌግራሜ ኦቲፒ ልኳል ማለት ነው። ስለዚህ እዚች ጋር ስክሮል አደርጋትና ኢንተርሊንክ ኮድ የምትላለች እዚህ ጋር ፊት ለፊት ትገኛለች። ስለዚህ ሌላ ቦታ መሄድ ሳይገባኝ እዚህ ጋር አስተካክላለሁ ማለት ነው። ከዛ ኔክስት ስለው ይከፍትልኛል ማለት ነው። ሶ እንግዲህ በዚህ መልኩ አካውንታችንን ክሬት እናደርጋለን ማለት ነው። እኔ በቴሌግራም የሚጠቀሙትን እናንተ በኢሜይልም ሳይን ኢን ማድረግ ትችላላችሁ። ከዛ በቀጥታ እዚህ ጋር ሆም ምልክታለች፣ ወደ እሷ እንሄድና ሆምን ከነካን በኋላ ማይን አይቲኤልጂ የምትላለች። ያው ማይን ለማድረግ ግዴታ ቬሪፋይ ማድረግ አለብህ ይለኛል። ስለዚህ እሺ እንግዲህ እኔ በሌላ አካውንት ቬሪፋይ ስላደረኩኝ ፊቴን ድጋሚ ቬሪፋይ ማድረግ አልችልም። እናንተ ግን ቬሪፋይ ማድረግ አለባችሁ ማለት ነው። ምክንያቱም ቬሪፋይ ካላደረጋችሁ በትክክል አይቆጥርላችሁም። ቢቆጥርላችሁም ደግሞ ሪዋርድ ማግኘት አትችሉም ማለት ነው። ቬሪፋይ የተደረጉ ዩዘሮች ብቻ ናቸው አይቲኤልጂ ወይም ኢንተርሊንክ ሊስት ሲደረግ መቀበል ወይም ጆይን ማድረግ የሚችሉት ማለት ነው። ስለዚህ እናንተ ቬሪፋይ ናው ትሉታላችሁ። እኔ ግን ለጊዜው ሜቢ ሌተር እለውና አልፈዋለሁ። ሶ ወደ ኋላ መለስና እዚሽ ጋር የፕሮፋይል ምልክት አለች። እዚሽ ጋር እቺን እንነካና እዚህ ጋር ሪፈራል የምትላለች። ሪፈራል የምትለው ላይ አንዴ ነክተናት እዚህ ጋር ስለ ሂውማን ሃሽ ምናምን ነገር የተወሰነ አይዲያ ይሰጣቸዋል ማለት ነው፣ እንድታውቁት ያክል። ሶ እኔ ስለማልፈልግ ኤክስ አድርገውና እቀጥላለሁ ማለት ነው። ሶ እዚህ ጋር ኢንቪቴሽን ኮድ ምናምን ነው የሚሰጣችሁ፣ ግን ኦልሬዲ ሳይን ኢን ስላላደረጋችሁ በትክክል አይሰጣችሁም ማለት ነው። ሶ እዚህ ጋር ማይን ዩር አይቲኤልጂ ብትሉትን ጊቫዌ ይሰጣቸዋል ማለት ነው። 1000 አይቲኤልጂ ይሰጣቸዋል የመጀመሪያ ጊቫዌ ማለት ነው። ከዛ በኋላ እዚች ጋር እቺን ክሌም ካደረጋችሁ በኋላ እዚች ጋር ሂውማን ሃሽ የምትለው ላይ ትመጡና ኢንተር ሪፈራል ኮድ የምትለው ላይ 650606 ብላችሁ ታስገቡና ሰብሚት ትሉታላችሁ ማለት ነው። ከዛ ልክ እቺን ሰብሚት ስታደርጉት ምን ያደርጋል? እናንተ ቬሪፋይ እንደሆናችሁ ምናምን ነገር ቼክ ያደርግና ቬሪፋይ ካደረጋችሁ ሪዋርድ ይሰጣችኋል ማለት ነው።
ካልሆነ ግን አይሰጣችሁም ማለት ነው። በዚህ ቬሪፊኬሽን እቺን ሪፈራል ኮድ ስለምታስገቡ ምን ይሰጣችኋል ማለት ነው? ቦነስ ይሰጣችኋል ማለት ነው። ስለዚህ ይሄን ቦነስ ከሰጣችሁ በኋላ ነው እዚህ ጋር ሪፈራል ላይ መታችሁ እናንተም ይቺን ኮፒ ያደርጋችሁ ሌላ ሶስት ታስገቡ ሪፈራል ለእናንተም ለእነሱም ቦነስ ይሰጣል ማለት ነው። ሶ እንግዲህ ከዚህ ውጪ ደግሞ እዚህ ጋር ተመልሰን ጌሞች አሉ። እዚህ ጋር የተለያዩ ጌሞች አሉ። እነሱን ተጫውታችሁ ፖይንት መሰብሰብ ትችላላችሁ። እንዲሁም ደግሞ እዚች ፕሮፋይል ምልክቷ ላይ መታችሁ ሊንክ ዮር አካውንት የምትለው ላይ እዚች ላይ ዋሌታችሁን ኮኔክት ማድረግ ኢሜይላችሁን ኮኔክት ማድረግ ምናምን አለባችሁ። ስለዚህ እዚህ ጋር ኢሜይላችሁን እና ዋሌታችሁን ሊንክ ማድረግ አለባችሁ ማለት ነው። ዋሌታችሁን ደግሞ ያው ሜታማስክ ብትጠቀሙ እመክራለሁ ማለት ነው። ሌሎቹን ደግሞ ቀስ እያለን እናያለን ማለት ነው። እዚህ ጋር ስትመጡ አንድ ወደኋላ እንመለስና እዚህ ጋር ኒውስ ማግኘት ትችላላችሁ። ኒውስ እንዲሁም ደግሞ በየቀኑ የሚፖስቱትን ፖስቶች እዚህ ጋር ማየት ትችላላችሁ ማለት ነው። ከዛ እዚህ ጋር አንድ እንመለስና ስለ ኢንተርሊንክ አምባሳደር ፕሮግራም ልንገራችሁ። እዚህ ጋር ኢንተርሊንክ አምባሳደር የምትላለች ልክ ይችን ስትከፍቷት ለአምባሳደርነት ፕሮግራም ምን እንደሚጠቅም እና ምን መዘጋጀት እንዳለባችሁ ያሳያችኋል ማለት ነው። ያው ቴሌግራም ቻናሌ ላይ በዝርዝር ጽፌላችኋለሁ ስለ ኢንተርሊንክ አምባሳደር። ኢንተርሊንክ አምባሳደር መሆን የምትፈልጉ ሰዎች እዚህ ጋር ገብታችሁ የሚጠይቋችሁን ነገር ፎርሙ ላይ በመሙላት አፕላይ ማድረግ ትችላላችሁ። ከዛ ደግሞ ኤሊጀብል ለመሆን ፐር ዊክ ሚኒመም የተለያዩ ሶሻል ሚዲያ አካውንቶቻችሁ ላይ ስለ እነሱ ጥሩ የሆኑ ነገሮችን ወይም አሪፍ ፖዘቲቭ የሆነ ኢምፓክት ያላቸውን ነገሮች ሼር እንድታደርጉ ኤክስፔክት ይደረጋል ማለት ነው። ስለዚህ እነሱን ነገሮች ካደረጋችሁ እንደየታየሮቹ ታየር 1 ታየር 2 እና ታየር 3 የሚባል ደረጃ አላቸው። ስለዚህ በዛ እናንተ በሰራችሁት ልክ ወይም ኢንቫይት ባደረጋችሁት ልክ እዛ ታየር ውስጥ ትገባላችሁ ማለት ነው። ስለሱ እዚህ ላይ ዲቴል ገብታችሁ ማንበብ ትችላላችሁ። ልክ ኤሊጀብል ከሆናችሁ ደግሞ የምታገኟቸው ቦነሶች አሉ፣ ሮል ባጆች አሉ፣ ኤንኤፍቲዎች እንዲሁም ደግሞ አርሊ አክሰሶች ምናምን ይኖራሉ። በዛ ላይ ደግሞ ቦነሶች ይኖራሉ፣ መንዝሊ ሪዋርዶች እዚህ ጋር እንደምትሉት እስከ 1 ሚሊዮን አይቲኤልጂ ወይም ደግሞ እስከ $10,000 ድረስ እንደየፐርፎርማንሳችሁ የምታገኙት ጊፍት ይኖራል ማለት ነው፣ ወይም ፔመንት ይኖራል ማለት ነው። ስለዚህ ብትጀምሩት አሪፍ ነው ባይ ነኝ። እንግዲህ ለመጀመር እዚህ ጋር ለማንበብ ሄር የምትለውን ትነካላችሁ። ለመቀጠል ደግሞ ኔክስት የምትለውን መንካት ትችላላችሁ ማለት ነው። እዚህ ጋር ሴክሽን 1 ጄኔራል ኢንፎርሜሽን አለ። ምን ያስፈልጋችኋል? ኢሜል አድሬስ፣ የት ናችሁ፣ ዩዘርን የቴሌግራም ዩዘር ናችሁን ምናምን በቃ ዲቴል ታስገባላችሁ እዚህ ላይ። ከዛ በደንብ በቃ እንትን ስትሉ እዛ ላይ ጆይን አደርጋችሁ ኤሊጀብል ስትሆኑ ያው ቀጣዩን ስቴፕ አብረን እንጓዛለን ማለት ነው። እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስል ነበር። እንግዲህ ስለ ኢንተርሊንክ ነበር ዛሬ በደንብ ቪዲዮ የሰራሁላችሁ ማለት ነው። አይ ሆፕ እንደወደዳችሁ ተስፋ አደርጋለሁ። እንግዲህ በቀጣይ በአሪፍ ቪዲዮ እስከምንገናኝ ድረስ ፒስ፣ ይመቻችሁ። ለቻናላችን አዲስ የሆናችሁ ቤተሰቦች እንግዲህ ከስር የምትገኘውን የሰብስክራይብ በተን በመጫን የቻናሉ ቤተሰብ መሆን ይችላሉ። እንዲሁም ቴሌግራም ቻናላችንን ጆይን ማድረግ ይቻላል ማለት ነው። ቶሎ መረጃዎችን ለማግኘት የቴሌግራም ቻናላችንን ጆይን አድርጉ። እንዲሁም ዩቲዩብ ሁሌ ቪዲዮ ፖስት ሳደርግ እንዲደርሳችሁ ከስር ሰብስክራይብ በተን በመጫን ኖቲፊኬሽኑን ኦል በማድረግ አብሮነታችሁን አሳዩ ማለት ነው። እንግዲህ ኔክስት ባበደ ቪዲዮ እስክንገናኝ ድረስ ፒስ፣ ይመቻችሁ። መልካም ምሽት።